በድጋሚ እንኳን አደረሳችሁ እያልኩኝ በማይታመን ዋጋ በ10 ሚሊዮን ብር ለባንክም ለካሽም የሚሆን ካርታ ያለው ባለ 3 መኝታ ቤት አፓርትመንት ይዤ መጥቻለሁ። ቀደም ብለን ያየነው ስቶሬጅ ክፍሉ ነው። እንደምታዩት እዚህ ጋር ሰፊ ኮመን ባዝሩም አለው። የላውንደሪ ስፔሱን እዚህ ጋር ማድረግ እንችላለን። ኮመን ባዝሩሙ ይህን ይመስላል። ሻወር ቦክስ ተገጥሞለታል። ሰፋ ያለ ኮመን ባዝሩም አለው። እንዲሁም ይሄኛው ክፍል ትራዲሽናል ኪችኑ ነው። እንደምታዩት ሰፊ ትራዲሽናል ኪችን ነው ያለው። በቆንጆ ሁኔታ ፊኒሺንግ አልቋል። ቆንጆ ኪችን ካቢኔት ተገጥሟል። የምታዩትን ይመስላል። ይሄኛው አሁን የምንመለከተው አንደኛ የልጆች መኝታ ክፍል ነው። እንደምታዩት በውስጡ ቁም ሳጥን ተገጥሞለታል። እናም የዚህ ቤት ስፋት 145 ካሬ ሜትር ነው። እንዲሁም ተጨማሪ 20 ካሬ ሜትር ሱቅ አለው። ይሄኛው አሁን የምንመለከተው ሶስተኛ የልጆች መኝታ ክፍል ወይንም ሁለተኛ የልጆች መኝታ ክፍል ሶስተኛው መኝታ ቤት ነው የቤቱ። እንደምታዩት ሰፊ ሳሎን አለው። በጣም በቆንጆ ሁኔታ ነው ፊኒሺንጉ ያለቀው። በህንፃውም አንደኛ ላይ ይገኛል። እንዲሁም በዚህ ህንፃ 5ኛ ፍሎር ላይ የሚገኘው ቤት ኮመን ስፔስ ነው። እናም ተከራይቶም ሆኖ ተሽጦ መጠቀም ትችላላችሁ። ይህ ማስተር ቤድሩሙ ነው። የምታዩትን ይመስላል። በዚህ በኩል እንደምታዩት ባልከኒ አለው። ይህ ማስተር ባዝሩሙ ነው የምንመለከተው። እንደምታዩት ሰፊ የሆነ ማስተር ባዝሩም በቆንጆ ሁኔታ የተሰራ እንዲሁም ሙቅ ውሃ የተገጠመለት ማስተር ባዝሩም ነው። እናም ይህ ቤት በጣም ሰፋ ያለ ቤት ነው። 145 ካሬ ሜትር ነው። እንዲሁም በሳሎኑ በኩል ሰፊ ባልከኒ ይገኛል። እንደምትመለከቱት በአጠቃላይ 20 ካሬ ሜትር ሱቅ አለው፣ መጋዘን አለው፣ ኮመን ስፔስ አለው። የዚህ ቤት አጠቃላይ ከነሱቁ 165 ካሬ ሜትር ነው። ይህ ቤት ለሽያጭ ቀርቧል። ኢካርታ ይዟል። ስም መዞር ይችላል። በባንክ መግዛት ይችላሉ።